በአንድ ትልቅ መኖሪያ ቤት ውስጥ ብቻቸውን የቀሩ ሶስት ጓደኛሞች ዩኒፎርም በለበሰ የአእምሮ ችግር ባለበት ሰው ኢላማ ይሆናሉ። ይህ ሰው ብቻቸውን ሲሆኑ ጥቃት የሚያደርስባቸው ሲሆን ሌላ ሰው ታሪካቸውን እንደማያምንላቸውም ያውቃል። አጥቂያቸውን ለመጋፈጥ በራሳቸው ቢነሱም እሱ ግን በቀላሉ ሊያመልጡት የማይችሉት ነገር መሆኑን ይረዳሉ። ሊዛ፣ ስቴፋኒና ናታሊ እነሱን ለመጠየቅ የመጣችውን የሊዛን አክስት ክሪስቲንን በጠመንጃ ያስፈራሯታል። ነገር ግን በመጨረሻ ስቴፋኒ ቃታውን መሳብ ባለመቻሏ ይልቁንም አሮጊቷን ሴት ወደ ታች እንድትወርድ ይጋብዟታል። አክስትየውም ለሊዛ እናቷ ስልክ ባለማንሳቷ እንደተጨነቀች ትነግራታለች። ወላጆቿ እስከ 3 ቀን ድረስ ስለማይመለሱ ጓደኞቿ አብረዋት ማደር እንደሚችሉ ትገልጽላታለች። አክስትየው እንደወጣች ጓደኛማቾቹ መሳሪያቸውን ይዘው በመኪናዋ ይከተሏታል። በመጨረሻም ስቴፋኒ ቃታውን ስትስበው ጥይቱ የመኪናዋን ጎማ ስለመታው ክሪስቲን እንድትቆም ያደርጋታል። ሆኖም ብዙም ሳይቆይ አንድ ሰው ሴትየዋን ለመርዳት ስለሚቆም ጓደኛሞቹ ስራቸውን መጨረስ ባለመቻላቸው ያማርራሉ። ስልክ ይጮሃል። ሊዛም ስልኩን ስታነሳ እናቷ መሆኗን ትረዳለች። ስልኩ በስተት ተነቅሎ ስለነበር የቀደሙትን ጥሪዎች መመለስ እንዳልቻለች ትገልጽላታለች። ክሪስቲን መሄዷን ስትናገር እናቷ ስለ ሴቶቹ ትጨነቃለች። ሊዛ ግን እኛ ህፃናት አይደለንም በማለት እናቷን ታጣጥላለች። ከጥሪው በኋላ የተበሳጨችው ሊዛ እናቷ ዳግመኛ እንዳታስቸግራት ስልኩን ትነቅለዋለች። እዚያኑ ምሽት ስቴፋኒ ከመሬት በታች ካለው ክፍል የሻምፓኝ ጠርሙሶችን ታገኛለች። ናታሊ ምግብ ማብሰሏን ከመቀጠሏ በፊት ጓደኛሞቹ አብረው ይጠጣሉ። ሆኖም ናታሊ እራት ስታቀርብ ስቴፋኒ በድንገት ትኮሳተራለች። በአልጄሪያ ጦርነት ወቅት ወታደር የነበረው አባቷ በአንድ ወቅት ሻምፓኝ ጠርሙስ በመጠቀም አንዲት ሴት ላይ ጥቃት ስለመሰንዘሩ የሚናገረውን ታሪክ ታስታውሳለች። ይህንን ታሪክ የሰማችው አባቷ ሰክሮ እናቷን ሲያስፈራራት ነበር። እንደ ታሪኩ ከሆነ አባቷ በጦርነቱ ወቅት አስከፊ ሽንፈት ካጋጠመው በኋላ ወደ አንድ መንደር ይገባል። በጣም ደክሞት የነበረ ቢሆንም የመበቀል ስሜት ብቻ ያንቀሳቅሰው ነበር። ወታደሩ ወደ አንድ ትልቅ ቤት ተጠግቶ ወጥ ቤቱን ይፈትሻል። እዚያም የስቴፋኒ አባት የሻምፓኝ ጠርሙስ ያገኛል። ነገር ግን ጠርሙሱን መክፈቱ በቤቱ ውስጥ ተኝታ የነበረችውን ያነቃቃል። ሰውየው ድምፁን ለመመርመር ወደ ታች የወረደችውን ሴት ሳያውቅ መጠጡን መጨለጥ ይጀምራል። ሆኖም ባያት ጊዜ ይሰነዝርባታል። የእሷ ጩኸት አብረዋት የሚኖሩትን ሴቶች ቢያነቃቃቸውም እነሱ እስከሚደርሱ ድረስ ሰውየው ጠፍቶ ነበር። በማግስቱ ክሪስቲን ወደ ቤቱ ትመለሳለች። ቤቱ ባለመጽዳቱ ተቆጥታ ወደ ላይ በመውጣት ሊዛን ትቀሰቅሳታለች። በመግቢያ ክፍሉ ውስጥ ያገኘችውን ሻምፓኝ በመጠጣቷም ትገጽሳታለች። እንዲሁም የስልኩን መስመር መንቀሏና እናቷን ስላስጨነቀች ትወቅሳታለች። ሊዛ ሌላ አማራጭ ስለሌላት እናቷን ለመጥራት ስልኩን ስታነሳ ክሪስቲን ደግሞ ቤቱን ታስተካክላለች። ሆኖም ከአንደኛው የሻምፓኝ ጠርሙስ አፍ ላይ የሚጣበቅ ነገር ስታገኝ ግራ ትጋባለች። ከሊዛ የስልክ ጥሪ በኋላ ክሪስቲን ስለዚያ የሚጣበቅ ነገር ስትጠይቃት ሊዛ በአንድ ሰው ጥቃት እንደደረሰባትና ሰውየው ጠርሙሱን እንደተጠቀመበት ትናገራለች። አሮጊቷ ሴት ይህንን እንግዳ ቅዠት እንደሆነ በመቁጠር ጉዳዩን ትታው ትሄዳለች። ከሄደች በኋላ የሊዛ ጓደኞች የተናገረችውን ሰምተው በጭንቀት ይቀርቧታል። እነሱም በጠርሙሱ ላይ ያለውን ነገር ስላላስተዋሉ ስቴፋኒ ትናንት ማታ ያካፈለችው ታሪክ በእርግጥ በእሷ ላይ ደርሶ እንደሆነ ያስባሉ። ሊዛ ግን አያምኑኝም ብላ በማሰብ ይህንን አታረጋግጥላቸውም። ተቆጥታ እየወጣች ማጽዳት ትጀምራለች። ነገር ግን ሌሎቹን ጠርሙሶች ስታይ እንባዋ ይፈሳል። ይህ ሴቶቹን እውነቱን እየተናገረች መሆኑን ያሳምናቸዋል። ስለዚህ ስቴፋኒ ለፖሊስ መደወል አለብን ብላ ታስባለች። ሆኖም ናታሊና ሊዛ ፖሊሶች አያምኑንም፣ ታሪኩም ከወላጆቻችን ጋር ያጣልናል ብለው ያስባሉ። ይልቁንም ሊዛ ሰውየው ከተመለሰ ራሳቸውን ለመከላከል ጠመንጃቸውን እንዲጠቀሙ ትመክራለች። ስቴፋኒ በአሁኑ ጊዜ አቅመ ቢስ ሆነው ስለሚታዩ ወንድ እንድትመስል ጸጉሯን የመቀየር ሀሳብ ታቀርባለች። እንዲሁም ሌሎቹ አሮጊት እንዲመስሉ የሊዛን እናት ልብሶች እንዲለብሱ ትነግራቸዋለች። ብዙም ሳይቆይ ሴቶቹ አዲሱን ገጽታቸውን ይዘው ይዘጋጃሉ። ሰውየው ከውጭ ሆኖ እየተከታተላቸው ሊሆን እንደሚችልም ያምናሉ። ስቴፋኒ የቤቱ አባት በመምሰል ለጓደኞቿ መጠጥ ታቀርባለች።
ትጠይቃለች። እንዲሁም ስለ ግል ጉዳያቸው እንደሚከራከሩ ይተዋወቃሉ። እነሱ ሳያውቁ ግን የምስጢራዊ ወታደር ወደ ሊዛ ክፍል በመግባት ካሰበችው በላይ ወጣት መሆኗን የሚያሳዩትን አሻንጉሊቶች ይመለከታል። በመቀጠል ስልኩ ይጮሃል። ወራሪውም ወደ ታች ወርዶ ሴትዮዋ በስልክ ስትመልስ ይከታተላታል። ሊዛ ለእናቷ ሁሉም ነገር መልካም መሆኑን ታረጋግጣለች። እንዲሁም ክሪስቲን ያገኘችው የሚጣበቅ ነገር ስቴፋኒ የጠጡትን መጠጥ በኬቻፕ ለመተካት ስትሞክር የፈሰሰ መሆኑን በመናገር ትዋሻለች። ደህና መሆናቸውን ለእናቷ ታረጋግጣለች። ነገር ግን ስልኩን እንደዘጋጅ ወራሪው ይጋፈጣታል። ሊዛ ወደኋላ አፈግፍጋ በክፍሏ ውስጥ ለመደበቅ ትሞክራለች። ነገር ግን ሰውየው ተከትሏት ጥቃት ያደርስባታል። ሌሎቹ ሲያገኟት ሰውየው አስቀድሞ ጠፍቶ ነበር። በድንጋጤ ውስጥ ሆና ጓደኞቿን ማጥቃት ትጀምራለች። ስለዚህ ስቴፋኒ ወደ መታጠቢያ ቤት ጎትታ በመውሰድ እንድትረጋጋ ታጥባታለች። የተደናገጠችውን ሰለባ በገንዳ ውስጥ ስታ አጥቂው በሊዛ መስታወት ላይ የተወውን መልእክት ትኩር ብላ ወደምትመለከተው ናታሊ ትሄዳለች። ስቴፋኒ በቁጣ መስታወቱን ትመታዋለች። ናታሊንም በዝምታ በመቀመጧ ትወቅሳታለች። ናታሊ ይህንን ከመርዳት ይልቅ ወደ መታጠቢያ ቤት ሄዳ ሊዛን ታጽናናታለች። ስቴፋኒ ደግሞ መሳሪያዋን በድጋሚ ትጭናለች። በመቀጠል በሊዛ ክፍል ውስጥ ወራሪውን ከፈለገች በኋላ ክፍሉን ትቆልፈዋለች። ወደ ሌሎቹ ስትመለስ ናታሊ ሊዛን ለመርዳት ዶክተር እንድትጠራ ትጠይቃታለች። ስቴፋኒ ሴቶች ሁልጊዜ ጥቃት እንደሚደርስባቸውና ሁልጊዜም ዶክተር እንደማይጠሩ በማሰብ የዋጋ የሌለው መሆኑን ትናገራለች። ይልቁንም ራሳቸውን ለመከላከል አብረው በመሬት ወለል ላይ መቆየት እንዳለባቸው ትወስናለች። በዚህም ስቴፋኒ ቤቱን ስታጠናክር ናታሊ ሊዛን እንድታለብሳት ልብስ ትሰጣታለች። የታጠቀችው ሴት እሷ የምድር በታችውን ክፍል ስትፈትሽ እነሱ ሳሎን ውስጥ እንዲቆዩ ትነግራቸዋለች። እሷ ይህንን ስታደርግ ግን የሊዛ አፍንጫ መፍሰስ ይጀምራል። ናታሊም የመጀመሪያ እርዳታ መስጫውን ለመውሰድ ትወጣለች። በመታጠቢያ ቤት ውስጥ ስትፈልግ ናታሊ በላጭ ይዞ በሚያስፈራራት ወራሪ ትከበባለች። የተፈራችው ሴት ወደ ገንዳው ስታፈገፍግ ሰውየው አሁን ከፍቶ ያርጥባታል። በመቀጠልም ጓደኞቿ ሳያውቁ ሴትዮዋ ላይ ጥቃት ይሰነዘራል። ብዙም ሳይቆይ ስቴፋኒ ሁከት ትሰማለች። ስለዚህ ወደ ናታሊ መጮህ ትጀምራለች። ሊዛ በፍርሃት ትጮኻለች። ሁለቱ ሴቶች ካሉበት ለመውጣት ቢሞክሩም በሮቹ ተዘግተው እዚያው ያስራቸዋል። ሊዛ ሌላ መውጫ ማግኘት ትችላለች። ስለዚህ በቤቱ ዙሪያ ወዳለው ጨለማ ጫካ ትሮጣለች። በመጨረሻም ስቴፋኒ ከክፍሉ መውጣት ትችላለች። ስለዚህ ጓደኞቿን ለመፈለግ ወደ ቤቱ ትመለሳለች። ይህ በእንዲህ እንዳለ ሊዛ በጫካ ውስጥ እያለቀሰች ሳለ በዙሪያዋ እንቅስቃሴ ትሰማለች። ሁለቱ ጓደኞቿ እሷን ለመፈለግ ከቤት ወጥተው ይሮጣሉ። እንደ ዕድል ሆኖ ያገኟታል። ስቴፋኒ የተደናገጡትን ጓደኞቿን አቅፋ አሁን ሰላም መሆናቸውን ቃል ትገባላቸዋለች። ሶስቱ ወደ ቤት ሲመለሱ ስልክ ሲጮህ ይሰማሉ። ስቴፋኒ ስልኩን ስታነሳ ሊዛ ለመናገር በጥሩ ሁኔታ ላይ እንዳልሆነች ስለምታውቅ መታጠቢያ ቤት ውስጥ መሆኗን ለአባቷ ትዋሻለች። ምንም እንኳን አደጋዎች ቢጋፈጡም ሊዛ ስቴፋኒ ስልኳን ከዘጋች በኋላ እንደገና ትነቅለዋለች። ሴቶቹ ከተረጋጉ በኋላ ስቴፋኒ ስላጠቃቸው ሰው ጓደኞቿን ትጠይቃለች። ሆኖም ናታሊና ሊዛ ሰውየው በቀረባቸው ቁጥር ፍርሃት ስለሚዋጡ መልኩን ሊገልጹት አልቻሉም። ስቴፋኒ ይህንን አታምንም። በድንጋጤ ምክንያት ማስታወስ እንዳልቻሉ ትገምታለች። ሆኖም ሊዛ እሷ እስካሁን ጥቃት ስላልደረሰባት በእነሱ ላይ በመፍረዷ ትወቅሳታለች። ስቴፋኒ ጥቃት እንደማይደርስባት ትናገራለች። እንዲያውም ልትገለው እንደምትችል ለማሳየት ጠመንጃዋን ወደ ምድጃው ትተኩሳለች። ሊዛ ወራሪው አስቀድሞ በዚህ ክፍል ውስጥ ሊሆን እንደሚችል ትነግራታለች። ስለዚህ ጓደኛዋን እንድትጋፈጠው ትሞክታለች። የታጠቀችው ሴት እዚያ ቢሆን ኖሮ እንደሚሰማት ትናገራለች። ነገር ግን ሊዛ ዞር ብላ እንኳን እንደማታይ በመጥቀስ ስቴፋኒን እንደፈራች ማረጋገጫ ታደርገዋለች። አሁን የተደናገጠችው ስቴፋኒ ጥይት እስከሚጨርስ ድረስ በጭፍን ትተኩሳለች። ይህ ለአጥቂያቸው ቢጋፈጡ ስቴፋኒ በትክክል ማሰብ እንደማትችል ለሊዛ ያረጋግጥላታል። አሁንም እውነቱን ለመቀበል ያልፈለገችው ስቴፋኒ ወራሪውን በአቅራቢያዋ ትሰማለች። በባህሪው ለመፍራት ፍቃደኛ ስላልሆነች ወራሪውን ወደ ክፍሏ ትስባለች እና እጣ ፈንታዋን እንደመቀበል ልብሷን ታወልቃለች። ነገር ግን ሰውየው በላዩ ላይ ሲወጣ ከጠረጴዛው ላይ የወጥ ቤት ቢላዋ ይዛ
ጥቃት ትሰነዝርበታለች። ጓደኞቿ ጩኸቷን ይሰማሉ። ሴትዮዋን ሲያገኟት ወለሉ ላይ እያለቀሰች ነበር። ከተረጋጋች በኋላ ስቴፋኒ ባለፈው ቀን በመኪናዋ ጎማ ላይ ስለተኮሱባት ለመበቀል ሰው ልካ ሊሆን ይችላል ብላ በማሰብ ለክሪስቲን ለመደወል ትወስናለች። ሊዛ ስልኩን እንደገና እንደዘጋችው ይጮኻል። ነገር ግን ከሌላኛው ወገን ማንም አይመስልም። ስልኩን እንደገና ይዘጉታል። ነገር ግን ሊዛ እርዳታ ለመጠየቅ ስትሞክር ስልኩ እንደማይሰራ ትረዳለች። አንድ ሰው መስመሩን ከውጪ የቆረጠው ይመስላል። ሴቶቹ እስከ ጠዋት ድረስ ሳሎን ውስጥ ይተኛሉ። በበሩ መንኳኳት ይነቃሉ። ስቴፋኒም የሊዛ ጎረቤት መሆኗን ታያለች። የእሷ ስልክ ስለማይሰራ የእነሱን ለመጠቀም ትጠይቃለች። ስቴፋኒ የእነሱም ስልክ እንደማይሰራ ትነግራታለች። በሩን ከመዝጋቷ በፊት ጎረቤትየው ትናንት ማታ ስለሰማችው ጩኸትና የተኩስ ድምፅ ትጠይቃታለች። ስቴፋኒ ምንም እንዳልሰሙና ሌሊቱን ሙሉ በሰላም ተኝተው እንደነበር ትናገራለች። ይህ ጎረቤቷ ጉዳዩን አቅልላ እንድትሄድ ያደርጋታል። ልክ እንደሄደች የተቆጣችው ክሪስቲን ትመጣለች። ሊዛ እናቷን እንደገና ስላስጨነቀቻት ትወቅሳታለች። ስለዚህ ወላጆቿ እስኪመለሱ ድረስ በእሷ ቤት መቆየት እንዳለባት ትወስናለች። በምላሹ ስቴፋኒ ሴትዮዋን በመምታት ታደነዝዛታለች። መጥፎ ነገሮች በእሷ ጥፋት እንደነበሩ በማመን ራሷን የሳተችውን ክሪስቲን ወደ ምድር በታች ክፍል ወስደው ያስሯታል። ከዚያ በኋላ ስቴፋኒ ክሪስቲን ምን እንዳደረገች እንደሚያውቁ ለማሳየት በእነሱ ላይ ጥቅም ላይ የዋሉትን የሻምፓኝ ጠርሙስና ምላጭ እንዲያመጡ ለጓደኞቿ ታዛለች። ሆኖም ሊዛ ጠርሙሱን ስትይዝ ያንን አስከፊ ምሽት ታስታውሳለች። በድንጋጤዋ ናታሊን ብቻዋን ትታ ወደ ምድር በታችኛው ክፍል ስትመለስ በሩን ከበስተጀርባዋ ትቆልፋለች። ናታሊ ምላጩን ከሳሎን ክፍል ታመጣለች። ነገር ግን ወራሪው እዚያ ሆኖ ይከባታል። ትናንት የሆነውን ስታስታውስ በፍርሃት ትቀሰቅዛለች። ወራሪው እንዲነካትም ትፈቅዳለች። ከጥቂት ጊዜ በኋላ ክሪስቲን ስትነቃ ስቴፋኒና ሊዛ ይጠይቋታል። ናታሊም ብዙም ሳይቆይ አብራቸው ትቀላቀላለች እና ለሆኑ ነገር ለመበቀል ሴትዮዋን ለማጥቃት ትሞክራለች። ስቴፋኒ ትከላከላለች። ክሪስቲን ግን የምትናገረውን እንደማታውቅ በመግለጽ ትወቅሳቸዋለች። ስቴፋኒ ናታሊ ወራሪው በሷ ላይ እንዳደረገው ሁሉ ምርኮኛቸውን እንድታወልቅ ምላጩን እንድትጠቀም ትፈቅድላታለች። ከዚያ በኋላ ሊዛ ጠርሙሱን በክሪስቲን ላይ ለመጠቀም ትከፍታለች። ነገር ግን ከመጠቀሟ በፊት ወራሪው ይታያል። ክሪስቲን እንዲፈቷት ስትጮህ ስቴፋኒ ትተኩስበታለች። ሆኖም በመጨረሻ ወራሪው ምንም ሳይነካው ይቀራል። ስለዚህ በፍርሃት ጥግ የያዙትን ሴቶች ይከባቸዋል። ከሰዓታት በኋላ ጎረቤትየው ትመለሳለች እና ክሪስቲን ከምድር በታችኛው ክፍል ስትጮህ ትሰማለች። ሴትዮዋን ለመፍታት ትሄዳለች እና ጓደኛ ማቾቹ አሁንም ሙሉ በሙሉ በፍርሃት ተውጠው ጥግ ላይ ተቀምጠው ታያቸዋለች። አንዴ ነፃ ከወጣች በኋላ ክሪስቲን አሁን የሚሰራውን ስልክ ለመያዝ ወደ ቤት ትሮጣለች። ለአክስቷ ልጅና ለጓደኞቿ የሚረዳ ዶክተር ትጠራለች። አሁንም በቅዠት እንደተሰቃዩ እንደሆነ ታምናለች። እሷ ሳታውቅ ግን ወራሪው ከበስተጀርባዋ እየጠበቃት ነበር። ስልኩን እንደዘጋች ጥቃት ይሰነዘርበታል። ክሪስቲንም መጮህ ብቻ ትችላለች። ከ4 ወራት በኋላ ሊዛ በከተማ ውስጥ ስትጎበኘው የነበረውን የስነ ልቦና ባለሙያ ታገኛለች። ዶክተሩ ምርመራዎቿ ምንም አይነት ምልክት ስላላገኙ ጥቃት እንዳልደረሰባት እንዲያውም ምንም እንዳልተነካች ያረጋግጣሉ። ሊዛ ታሪኩን እንዳልፈጠረች ትከራከራለች። ዶክተሩም ይራራላታል። እሷና ጓደኞቿ እብድ ወይም ውሸታም እንዳልሆኑ ያረጋግጥላታል። ስለዚህ ሊዛ በጥቃቱ ወቅት ሁሉንም ነገር እንዴት እንደተሰማት በድጋሚ ትናገራለች። ሆኖም ዶክተሩ በእድሜዋ ምክንያት በእነዚህ ቅዠቶች አምና ሊሆን እንደሚችል ይጠቁማል። ሊዛ አክስቷም ጥቃት እንደደረሰባትና እሷ በጣም አሮጊት ሴት መሆኗን ትጠቁማለች። ዶክተር የክሪስቲን ጉዳይ የተለየ መሆኑን ይስማማል። ምንም እንኳን እንዴት እንደሆነ መናገር ባይችልም። በሌላ ቦታ ናታሊ ወደ አፓርታማዋ ትመለሳለች። አሁን የወታደር ዩኒፎርም የለበሱ ተዋንያን ፎቶግራፎች ሰብስባለች። ይህም አጠቃቸው ከተባለው ወታደር ሐሳብ ጋር ለመላመድ የምታደርገው መንገድ ይመስላል። ይህ በእንዲህ እንዳለ ስቴፋኒ በከተማዋ የቀይ መብራት ወርዳ ትመላለሳለች። አንድ ሰው እየተከተላት እንደሆነ ይሰማታል። በቴራፒስቱ ቢሮ ውስጥ ሰውየው ሊዛ የጠበቀ ግንኙነት ከሚፈልግ ሰው ጋር ብትገናኝ ምን እንደሚሰማት ይጠይቃታል። ሴትዮዋ በጥያቄው ምቾት ባይሰማትም ከወንድ ጋር መሆን የተለመደ መሆኑን ራሷን ለማሳመን ትሞክራለች። ይህንን ለማስረዳት ስትሞክር ዶክተሩ ኮቱን ካጠገቧ
ይጥለዋል። በመቀጠል ከጀርባዋ ይታያል። ነገር ግን አሁን የወታደር ዩኒፎርም ለብሷል። ወደ ሊዛ ተጠግቶ እንደሚፈልጋት ይነግራታል። የተጨነቀች እሱ ዶክተሯ መሆኑን ታስታውሳለች። እሱ ግን መጀመሪያ ወንድ መሆኑን ይከራከራል። በዚህም ይነካታል። ሊዛም መገኘቱን እንደ አጥቂዋ ትለየዋለች። ፍርሃት ማልቀስ ትጀምራለች። በሌላ ቦታ ስቴፋኒ አንድ ሰው እየተከተላት ወደ አፓርታማው ህንፃ ትገባለች። ሆኖም ባዶ ኮሪደር ላይ ቆማ እንደማትፈራ በመግለጽ ትጠራዋለች። ወደ ናታሊ አፓርታማ በር ትደውላለች። ሁለቱም ሴቶች አጥቂው ከእነሱ ጋር መሆኑን ያውቃሉ። ወደ ቤት እንዲገባ ይፈቅዱለታል። እንዲያውም ከበስተጀርባው በሩ እንዲዘጋ ያዙታል። በመቀጠል ሴቶቹ አጥቂያቸውን ወደ መኝታ ክፍል ይመሩታል። ሊዛም በመጨረሻ ከዶክተሩ ቢሮ ትወጣለች። ወደ ናታሊ ቤት እየሄደች መሆኗን ለማሳወቅ የህዝብ ስልክ በመጠቀም ለእናቷ ትደውላለች። ብዙም ሳይቆይ አሁንም ኮቱን የለበሰውና የወታደሩን ዩኒፎርም ያላደረገው ዶክተር ለሊዛ አባት ይደውላል። የልጁ ቅዠት በአካል እየጎዳት መሆኑን ምንም ነገር እንደሌለ እያወቁ በእርግጥ የሆነ ነገር እየደረሰባት እንዳለ ያስጠነቅቃል። ይህ የሊዛን ህይወት አደጋ ላይ ሊጥል ይችላል። ይህ በእንዲህ እንዳለ ናታሊና ስቴፋኒ ወራሪውን ይከታተላሉ። የኋለኛው አሁን ካልፈሩ ሊጎዳቸው እንደማይችል ታምናለች። አጥቂያቸው የተቆጣ መንፈስ ብቻ እንደሆነ ትገምታለች። ስለሆነም ጥቃቱ በሕክምና መዝገቦቻቸው ላይ አልታየም። ይህንን ለማረጋገጥ ስቴፋኒ መቀስ ይዛ ወታደሩን ታጠቃዋለች። እሷ ግን ከእሱ ላይ ትበራለች። መንፈሱ ካሁን በኋላ ስላልፈራችው ሊወጋት እንኳን እንደማይችል በመግለጽ ትስቃለች። ምክንያቱም እሱ የሚጠነክረው በፍርሃታቸው ሲመገብ ብቻ ነው። ሊዛ ብዙም ሳይቆይ ከአፓርታማው ትደርሳለች። ስቴፋኒ በሩን ልትከፍትላት ትሄዳለች። ናታሊ አሁንም ስላልፈራች እንድትተዋት ትለምናታለች። ስለዚህ ስቴፋኒ ከመውጣቷ በፊት አጥቂውን እንዳይነካት ታስጠነቅቀዋለች። ሴትየዋ ከውጪ ጓደኛዋን ታገኛታለች። ሊዛም በእቅፏ ውስጥ ታለቅሳለች። ስቴፋኒ ደህና እንደምትሆን ታረጋግጥላታለች። ችግራቸውን መፍታት ብቻ ነው የሚያስፈልጋቸው። ለአጥቂያቸው ከናታሊ ጋር ውስጥ መሆኑን ትናገራለች። ይህም ጓደኛዋን ያስፈራታል። ስቴፋኒ ጉዳዩ እንዲያበቃ እሱን መጋፈጥ እንዳለባቸው ቃል ትገባለች። በዚህም ሊዛን ወደ መኝታ ክፍል ትመራታለች። እዚያም ስቴፋኒ መንፈሱ እንዲዘናጋ ለማድረግ ትሰድበዋለች። ከዚያም በኋላ ስምምነት ታቀርባለች። መንፈሱ የፈለገውን እንዲያደርግ ትፈቅድለታለች። ነገር ግን በአንድ ምሽት አንዷን ብቻ ማግኘት ይችላል። ዛሬ ማታ በስቴፋኒ መጀመር ይችላል። በመቀጠል በናታሊ እና በመጨረሻም ወደ ስቴፋኒ ከመመለሱ በፊት በሊዛ። በዚህ መንገድ መንፈሱ ሊረካ ይችላልና ሴቶቹ ህይወታቸውን መቀጠል ይችላሉ። ምክንያቱም መንፈሱ ለመጀመር ስቴፋኒን ሲይዝ ሶስቱ ተረባርበው በመጣል ደጋግሞ ይወጉታል። የናታሊ አባት ይህንን ሰምቶ ሴቶቹን ለመጠየቅ ሲመጣ ወለሉን ብቻ እየወጉ እንደሆነ ያገኛል። ስቴፋኒ ለሰውየው እየተጫወቱ መሆናቸውን ትነግረዋለች። እሱም እብዶች በማለት ጥሏቸው ይሄዳል። በእነሱ እይታ ግን ወታደሩ አሁንም ወለሉ ላይ ነበር። ናታሊ አባት ስላላየው ይህ ስቴፋኒ መንፈስ ብቻ ነው የሚለውን ቲዎሪ ያረጋግጥላታል። መንፈስን በቋሚነት ማሸነፍ ላይችሉ ይችላሉ። ስለዚህ በተመለሰ ቁጥር ከአጥቂያቸው ጋር ደጋግመው መገናኘት እንዳለባቸው እውነቱን መቀበል አለባቸው። እናም ሴቶቹ ወታደሩን በበሩ አውጥተው በቆሻሻ መጣያ ውስጥ ይጥሉታል። ከዚያም ፍጡሩ ወደ እግሩ ተመልሶ ወደ ከተማው እያመራ መሆኑን ሳያውቁ እዚያው ትተውት ይሄዳሉ። እዚያም ሌላ ሴት ይመለከታል። ምናልባትም አዲስ ኢላማ እያደረገ ነው። ተመሳሳይ ቪዲዮዎችን ለመመልከት ሰብስክራይብ ያድርጉ፣ ማሳወቂያዎችን ያብሩ እና ቻናሉን ለመርዳት ላይክ ያድርጉ።